መሳፍንት መጽሐፍ ላይ ማለት ነው እግዚአብሔር ወደ ጌዲኦን ይመጣል እና ወደ ጌዲዮን ከመጣ በኋላ ምን ይለዋል? ጌዲዮንን አንተ ኃያል ጦረኛ፣ እነሆ እግዚአብሔር ከአንተ ጋር ነው ይለዋል። ማለት ጌዲዮንን ማለት ነው። ጌዲዮን ደግሞ ምን ይላል? እግዚአብሔር ከኛ ጋር ከሆነ እንዴት ይሄ ሁሉ መከራ፣ እንዴት ይሄ ሁሉ ችግር ይደርስብናል? ሚዲያሞች እንዴት እኛን ያስጨንቁናሉ? እንዴትስ እንደዚህ በኃይል በእኛ ላይ ይሰለጥናሉ? የታለ ከግብፅ ምድር አባቶቻችን ከግብፅ ምድር አወጣን እስራኤላውያን ብሎ የተናገሩት ታሪክ የታለ? አሁንስ እግዚአብሔር እኛን ረስቶናል፣ ትቶናል ብሎ ለእግዚአብሔር ሲናገር እግዚአብሔር ደግሞ ምን ይላል? አንተ እስራኤልን ታድናለህ፣ ሚዲያሞችን እንደ አንድ አድርገህ ትመታለህ ሲል ምን ይላል? ከዛ በኋላ ጌታ ሆይ የእኔ ጎሳ ከምናሴ ነገድ እጅግም ደካማ ነው፣ ከቤተሰቤም እኔ የመጨረሻ ነኝ። ታዲያ እንዴት እኔ እስራኤልን ላድን እችላለሁ ይላል። ከዛ አንተ ነህ የምታድነው ይለዋል። ምናሴ ጌዲኦን ራሱን እንደማይችል እንደ ደካማ አድርጎ ነበር የሚቆጥረው። እግዚአብሔር ደግሞ እኔ እጨመርበታለሁ፣ አንተ ደካማ ነህ፣ ግን የኔ ኃይል በአንተ ላይ ይጨመራል፣ ፕላስ ይሆናል። ከዛ እንደ አንድ አድርገህ ሚዲያምን ትመታለህ። እግዚአብሔር በትንሹ ይጠቀማል። እግዚአብሔር ተራ በተባለ ሰው ይጠቀማል። እግዚአብሔር ለምንም አይጠቅምም የተባለውን ሰው እንደሚጠቅም አድርጎ ይጠቀምበታል። እግዚአብሔር ሰውን የተናቁትን፣ የተገፉትን፣ አይጠቅሙም ለምንም አይሆኑም የተባሉትን ሰው የክብር ዕቃ አድርጎ ይጠቀምበታል። እግዚአብሔር በደካማው የሚጠቀም አምላክ ነው። በብርቱ ብቻ አይደለም፣ በደካማው፣ በተናቀው፣ በማይፈለገው እግዚአብሔር ሰውን ይጠቀማል።